ሁላችሁም የእግር ኳስ ቤተሰቦች በዚህ ቪዲዮ ብዙ ነገር ስለምንነጋገር ቪዲዮውን በደንብ ኮፒ ሊንክ እና ሪፖስት አድርጉት። እስቲ የሚሉትን ሰምተን እንመለስ። ሲዲ ስፖርቶች ማርቲኔሊ አሁን ካለው ገበያ 60 ሚሊዮን ፓውንድ በጣም ሰፊ 60 ያወጣል። አሁን ካለው ገበያ 67 ያወጣል። 67 ያወጣል። እውነት እንነጋገር ከተባለው ማርቲኔሊ ከሞርጋን ሮጀርስ ያነሰ ኳሊቲ አለ በፕሪሚየር ሊግ ቦታቸው ነው አግርሚ ቦታቸው እንዳለ ልዩነት እንዳለ ያያል እንጂ ቁጥራቸው እኮ የማርቲኔሊ ይበልጣል። ጎልና አሲስት ማርቲኔሊ ይበልጣል፣ ግን ቦታቸው የተለያየ ግርማቸው ነው። እውነት ለመናገር ጋብሪኤል ማርቲኔሊ ከሞርጋን ሮጀርስ ያነሰ ኳሊቲ አለ ወይ በማለት ይናገራል። አይደለም እውነት ለመናገር ውሸት ለመናገር ራሱ ጋብሪኤል ማርቲኔሊ ከሞርጋን ሮጀርስ ጋር የሚወዳደር ተጫዋች አይደለም። ሶፎኒያስ ደግሞ ቀበል ሊያደርግና ቦታቸው ነው እንጂ የሚለያየው በአሲስትና ጎልማ ፕሪሚየር ሊጉ ላይ ጋብሪኤል ማርቲኔሊ ከሞርጋን ሮጀርስ ይበልጣል ይሏል። በዚህ ቪዲዮ ላይ የሞርጋን ሮጀርስንና የጋብሪኤል ማርቲኔሊን ቁጥር ይዤ መጥቼ ሁለቱን ተጫዋቾች መቼን ካወዳደርኩኝ የሲዲ ስፖርቶች ጤንነት ሳይሆን የኔ ጤንነት ነው የሚያጠራጥረው። ለሱ በደንብ እንነጋገርበታለን። በመጀመሪያ ግን ጋብሪኤል ማርቲኔሊ ከሞርጋን ሮጀርስ ይበልጣል ወይ ብላችሁ ከጠየቃችሁኝ ምንም ጥያቄ የለውም። ጋብሪኤል ማርቲኔሊ ከሞርጋን ሮጀርስ ይበልጣል። በምን ብላችሁ ከጠየቃችሁኝ ደግሞ በፖርቹጊዝ ቋንቋ። ምክንያቱም ጋብሪኤል ማርቲኔሊ የተወለደው ሁላችንም እንደምናውቀው በብራዚል ሳኦ ፖሎ ሲሆን የአፍ መፍቻ ቋንቋው ፖርቹጊዝ እንደሆነ ይታወቃል። ሞርጋን ሮጀርስ ደግሞ እንግሊዝ ውስጥ ነው የተወለደው፣ የአፍ መፍቻ ቋንቋው እንግሊሽ ነው። ስለዚህ ጋብሪኤል ማርቲኔሊ በአፍ መፍቻ ቋንቋው በፖርቹጊዝ ከሮጀርስ የተሻለ ተጫዋች እንደሆነ ምንም ጥያቄ የለውም። ነገር ግን የእግር ኳስ ቤተሰቦች በቼልሲ ቤት አትፈለግም ፍሎፕ ነህ ተብሎ ውሰት ለአስቶን ቪላ የተሰጠው አሌሃንድሮ ጋርናቾ ባሳለፍነው የፕሪሚየር ሊግ ሲዝን ላይ ከጋብሪኤል ማርቲኔሊ እኩል የግብ ተሳትፎ እንዳለው ታውቃላችሁ። ሁለቱም ተጫዋቾች ባሳለፍነው የፕሪሚየር ሊግ ሲዝን 4 አሲስት ማድረግ ችለዋል፣ 1 ጎል ማስቆጠር ችለዋል። በድምሩ 5 የግብ ተሳትፎ አላቸው። ሌላ ደግሞ እንጨምር ኖኒ ማዱዌኬ ባሳለፍነው የፕሪሚየር ሊግ ሲዝን ላይ 3 ጎልና 1 አሲስት ማድረግ ችሏል። በድምሩ 4 የግብ ተሳትፎ። አሌሃንድሮ ጋርናቾ ደግሞ 5 የግብ ተሳትፎ አለው ባሳለፍነው ሲዝን። ስለዚህ ሞርጋን ሮጀርስ ጋር ከመሄዳችን በፊት ከአሌሃንድሮ ጋርናቾ ጋር አወዳድረን ከሁለቱ ጋር የሚመጣጠን ቁጥር አለ ወይ የሚለውን ነገር ብናይ አሪፍ ይመስለኛል በመጀመሪያ ደረጃ። ነገር ግን ከደጋፊነት ስሜት ወጥተን በማስረጃ ላይ ስንነጋገር አርሰናል በደንብ መሻሻል አለበት ከተባለ በደንብ መሻሻል ያለበት ቦታ ፍሮንት ስሪው እንደሆነ ልብ ሊባል ይገባል። ለምን ይህንን ሐሳብ አነሳ ብላችሁ ከጠየቃችሁኝ መልሴን ላስረዳችሁ። ባሳለፍነው የፕሪሚየር ሊግ ሲዝን ላይ መቼም ቼልሲ እና አርሰናል በጣም የተለያየ ሰማይና ምድር የሆነ ሲዝን ያሳለፉት። ቼልሲ በጣም ደካማና የወረደ አቋም አሳይቶ 10ኛ ደረጃ ላይ እንደጨረሰ ይታወቃል። አርሰናል ደግሞ የፕሪሚየር ሊጉ ሻምፒዮን ነበር ባሳለፍነው ሲዝን። ነገር ግን እስቲ የሁለቱም ቡድኖች ፍሮንት ስሪ እንውሰድና የጎልና አሲስት መጠናቸውን የጎል ተሳትፏቸውን እናወዳድር። ከቼልሲ 3 ተጫዋቾችን እንውሰድ። አሌሃንድሮ ጋርናቾ፣ ጃኦ ፔድሮ እና ፔድሮ ኔቶን እንውሰድ። እነዚህ ተጫዋቾች ባሳለፍነው የፕሪሚየር ሊግ ሲዝን 36 የግብ ተሳትፎች ነበራቸው፣ ጎልና አሲስት ማለት ነው። ወደ አርሰናል ቤት እንሂድና ወደ ሻምፒዮኑ ማለት ነው ቡካዮ ሳካ፣ ቪክተር ጊዮክረስን እና ማርቲኔሊን እንውሰዳቸው። እነዚህ 3 ተጫዋቾች በድምሩ ፕሪሚየር ሊጉ ላይ ማስመዝገብ የቻሉት ቁጥር 32 ብቻ ነው፣ ጎልና አሲስት። የማንቸስተር ዩናይትድን እንኳን ከተመለከትን 3ቱ የፊት መስመር ተጫዋቾች 38 የግብ ተሳትፎን ያላቸው። የሲቲዘኖቹ ምንም የሚወዳደር ጉዳይ አይደለም። ፕሪሚየር ሊጉ ላይ 66 የግብ ተሳትፎን ያላቸው የፊት መስመር ተጫዋቾቻቸው ብቻ ማለት ነው። ስለዚህ አርሰናል የፊት መስመር ተጫዋቾቹን ስንመለከት ሻምፒዮን የሆነው ቡድን በጣም ደካማ ሲዝን ካሳለፈው ከቼልሲ 10ኛ ደረጃ ላይ ከጨረሰው ቡድን ማለት ነው። ፍሮንት ስሪዎቹ ያላቸው የጎል ተሳትፎ ከቼልሲ በጣም ዝቅተኛ ሆኖ እናገኘዋለን። አርሰናል በትልቅ ደረጃ መወዳደርና መፎካከር የሚፈልግ ክለብ ከሆነ ማለትም ለምሳሌ በሻምፒየንስ ሊጉ ላይ ፍሮንት ስሪውን ማስተካከል አለበት። የተሻለ ጥራት ያላቸውን ተጫዋቾችም ማስፈረም ይኖርበታል። በእንደዚህ አይነት አልባሌና ያለ ማስረጃ የሚወሩ ነገሮች አርሰናል ሊሸወድና ሊፎገር አይገባውም። ጋብሪኤል ማርቲኔሊን በተመለከተ ትራንስፈር ማርኬት ላይ ለተጫዋቹ የወጣለት ዋጋ 39 ሚሊዮን ፓውንድ ነው። እሱን እዛ ላይ ገብታችሁ ቼክ ማድረግ የምትችሉት ነገር ነው። ጋብሪኤል ማርቲኔሊ 100 ሚሊዮን ፓውንድ ቢያወጣ ያው ከኛ ጋር የሚያያይዘው ነገር የለም ከክለቡ ጋር እንጂ። ነገር ግን የእግር ኳስ ቤተሰቦች እናንተ በዚህ ዙሪያ ምን አይነት ሐሳብ አላችሁ? ሐሳባችሁን ኮመንት ላይ አስቀምጡልኝ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ።